በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ መቅደሱ ለእግዚአብሔር አብ ግሸን ደብረ ከርቤ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉ ታሪክና መስቀሉ ያረፈባት የግሸን ማርያም የዳግማዊት ደብረ ከርቤ ኢየሩሳሌም ታሪክ። የአዳምን በደል ሊሽር በደል የሌለበት ጌታ እንደ በደለኛ ተቆጥሮ ደዌያችንን ሊቀበል ሕማማችንን ሊሸከም ስለ መተላለፋችን ሊቆስል ስለ በደላችን ሊደቅ ለሰው ልጆች በሰጠው የማዳን ተስፋ የዘመኑ ፍጻሜ በደረሰ ጊዜ ቃል ከሰማይ ወርዶ የእመቤታችን የቅድስት ድንግል ማርያምን ሥጋ ለብሶ ሰው ሆነ፣ በምድር ተገለጸ። ሠላሳ ዓመት ከ3 ወር በምድር ተመላለሰ። የምስራቹን ወንጌል አስተማረ። ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርቱ ፈወሳቸው። ምድር ግን ለክርስቶስ ሞት ደገሰችለት። አይሁድና የካህናት አለቆች በተመሳቀለ እንጨት ላይ እንዲሰቀል ፈረዱበት። ዓለማትን የፈጠረ የሰማይና የምድር ንጉሥ የሰው ልጆች ሁሉ ፈጣሪ በፈቃዱ ለመስቀል ሞት ተላልፎ ተሰጠ። አይሁድ በ5 ችንካር